አያተል ኩርሲ መቅራት ለሰው ልጆች በጣም ጥቅም አለው። እንደዚሁም ሲታመም አንድ ሰው አያተል ኩርሲ ሊቀራ ይችላል በራሱ ላይ ወይም በቤተሰቡ ላይ። አያተል ኩርሲ እንዲሁም በጥቅሉ ቁርአን ሙሉ ለሙሉ ለፈውስ ለመድኃኒትነት እንደሆነ አላህ ነግሮናል። ስለዚህ አያተል ኩርሲ በጣም ጠቃሚ ነው። በዚህ ላይ በጣም ትኩረት ልናደርግ ይገባል። እንደዚሁም ሸይጣን ሁሉ ጊዜ ከኛ ሳናውቀው ከንብረታችን ላይ ከገንዘባችን ላይ ከእህላችን ላይ የሚሰርቀው ነገር አለ ማለት ነው እኛ ሳናውቅ። ስለዚህ ነው ቤት ውስጥ አንዳንድ ጊዜ ሰዎች በረካ ያጣሉ። እህላቸው ወዲያው ያልቃል፣ ገንዘብ ይጠፋባቸዋል። ምንጩ ግን ምን እንደሆነ አያውቁትም። ነገር ግን ይሄ ሐዲስ ግልጽ የሚያሳየን ምንድነው? እሱ እኛ በማናውቀው መልኩ ሸይጣን የሚወስድብን ነገር አለ ማለት ነው። ከገንዘባችን ከብራችን እንደዚሁም ከእህል ከቤት ውስጥ የሚወስድብን ነገር አለ ማለት ነው። በቤታችን ውስጥ ዚክር ማብዛት ቁርአንን መቅራት ይሄ በጣም ጠቃሚ እንደሆነና በተለይ አያተል ኩርሲ ከመተኛታችን በፊት አላህን Subhanahu Wa Ta'ala የምናወሳበት ነው። ይሄንን ትኩረት ሰጥተን ልንጠቀምበት ይገባል። አላህ Subhanahu Wa Ta'ala ከሚጠቀሙ ሰዎች አድርገን